ምክንያቱም ተገዳጅ ሊሆን አይችልም። ሴትም ልትሆን ትችላለች፣ ወንድም ሊሆን ይችላል። ጥፋቶች ይኖራሉ። ያንን ጥፋቶች ተወግደው አሁንም ዛሬም እዛ ጎጆ ላይ እንዲኖሩ የእግዚአብሔር ቃል እንደሚለን በሁለቱ ካልሆነ በሶስተኛው አካል ካልሆነ በሚቀጥለው አካል ያ ቤት መልሶ እንዲሰራ ህብረታቸው ጤነኛ እንዲሆን በተጠየቀበት ወቅት ወይ አሁንም ወንድም ይሁን ሴቱም አልፈልግም ካለ አንደኛው አካል ንጹህ ነው ብዬ ነው ማስበው። እኔ የምረዳው ማምነውም በዛ ነው። እና አሁንም ቢሆን በዛ ውስጥ ሆነን ምንድነው ሁልጊዜ የተፈጠረው ነገር ማን ነው ለዛ ነገር የውጤቱ ሶርስ ማን ነው የሚሆነው? አሁን ልክ ባቀረብሽልኝ ሁለት ሰዎች እየኖሩ ወንዱ ብቻ አይደለም ሴቷም ጥላ ልትሄድ ትችላለች። ያው ብዙ ጊዜ በወንዶች ነው የሚታየው በእኛ በኩል ማለት ነው። እና ወንዱ ጥሎ ሲሄድ ወንዱ ጥሎ የሄደበት ነገር ላይ ቆሞ ነገሩን ፖዝ ከማድረግ ለመመለስስ ሐሳብ አለው ወይ? እድል ይሰጠዋል ወይ? ያንን ነገር አሁንም ደጋግሜ የምለው እምቢ ካለ በእሷ በኩል ንጹህ ናት ነው የምለው እኔ። እሷ ሳትሆን በእሱ የተደረገ ፍቺ ነው የምለው። በእሱ የተደረገውን ፍቺ በትዕግስት የእግዚአብሔር ቃል እንደሚለን በመመካከር በሶስተኛው ወገኖች ያንን ቤት ዳግመኛ ለመስራት የተደረጉ ሙከራዎች አሉ ወይ? ዳውን ቅድም ወንድሜ እንዳልከው ሪያሊቲውን እናውራ ሲባል ገሃዱ ዓለም ላይ ሰው ይጋጫል። ያንን ግጭት እንደገና ሶልቭ ተደርጓል ወይ? በአንድም ሆነ በሁለት ሰው በሶስት ሰው ሶልቭ ተደርጓል ወይ? ተደርጎ ከሆነ አንደኛው አካል አልፈልገውም ዘራፍ ካለ አንደኛው አካል ንጹህ ነው የምለው እኔ። ከዛ በተረፈ ችግሮች አይፈጠሩም አንልም። ችግሮች ላይ ግን ቆመን ደግሜ ላለው ቅድም ያልኩትም ትዳር ታማሚ ነው፣ ፍጹም አይደለም። እየተማርን የምንሄድበት ቤት ስለሆነ የተፈጠሩትን ችግሮች ላይ ቆመን ይሄንን ነው የምንፈልገው ብለን የምንወስናቸውን ውሳኔዎች ግራና ቀኝ የምናያቸው ነውና ከአንደኛው ወገን ግን በየትኛው ማቅጣጫ መልሶ ያ ቤት እንዲሰራ ሲጠየቅ ወይም ወደዛ ቤት እንድትመለስ ተጠየቆ እምቢ ካለ አንደኛው አካል ንጹህ ነው ብዬ ነው ማምነው። ምን ያህል እንትን እንዳልኩልሽ አላቅም።